ረሻም የማይቀረውን ሀቅ ጠቅላይ ሚኒስቴሩ ተናገሩ። በባሌም ሆነ በቦሌ ቀይ ባህር አይቀርም። ጠቅላይ ሚኒስቴር አብይ አህመድ በፓርላማ ባደረጉት ንግግር ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው መኖር አይችልም ብለዋል። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። እናም የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። አዘናግቶ ና ዛሬ ፋይናል ጨዋታ አለ፣ ሻምፒየንስ ሊግ አለ፣ ፕሪሚየር ሊግ አለ ብሎ ለተራዊ እንደተዘጋጀ ይዞ ነጥሎ እዛ ኳስ የሚታይበት ቤት እንደወሰደ አሁንም ለሱ ልትዘጋጅለት ነው። ታዲያ ምን እናድርግ? ጓደኛ እንምረጥ፣ የረመዳን ጓደኛ እንምረጥ። ውድ የነቢል ቲዩብ ፋሚሊዎች እንዲሁም ገና ተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እነሆ በአዳዲስ ቪዲዮዎች ዛሬም ተከስተናል። ከአዳዲስ ቪዲዮዎቹ መካከል የመጀመሪያው ምንድነው? ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀይ ባህር ምን አሉ የሚለውን ትላንትና በነበራቸው የፓርላማ ስብሰባ ላይ የተናገሩትን አስደምጫችሁ መለሳለሁ። እስኪ አዳምጡት። በስተመጨረሻም የማይቀረውን ሀቅ ጠቅላይ ሚኒስቴሩ ተናገሩ። በባሌም ሆነ በቦሌ ቀይ ባህር አይቀርም። ጠቅላይ ሚኒስቴር አብይ አህመድ በፓርላማ ባደረጉት ንግግር ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው መኖር አይችልም ብለዋል። ሀገሪቱ ከቀይ ባህር ላይ 50 ኪሎ ሜትር ብቻ ነው የጠየቀችው ያሉት ጠቅላይ ሚኒስቴሩ ኢትዮጵያ የቀይ ባህርን ለማግኘት ከህዳሴ ግድብ እስከ አየር መንገድ ድረስ ድርሻ ለመስጠት ዝግጁ እንደሆነችና ጉዳዩ በመተጋገዝ መፈታት እንዳለበት ገልጸዋል። ብቻ በዚያም ይሁን በዚህ በባሌም ይሁን በቦሌ ኢትዮጵያና ቀይ ባህር ተነጣጥሎ እንደማይኖሩ ጠቅላይ ሚኒስቴሩ ተናግረዋል። ቀይ ባህርን በሚመለከት በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። እንደተመለከታችሁት ነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን አሉ? ኢትዮጵያና ቀይ ባህር ተነጣጥለው እንደማይኖሩ እውነታውን ወይም ሐቁን ለማህበረሰቡ ተናግረዋል ማለት ነው። አላህ ሀገራችንን ሰላም ያድርግልን። ወደ ቀጣዩ ቪዲዮ እናልፋለን። ቀጣዩ ቪዲዮአችን ምንድነው? አባ ገብረ ኪዳን የሚባሉ ቄስ አሉ። መቼስ አብዛኞቻችሁ ታውቋቸዋላችሁ ብዬ አስባለሁ። እዚህ ጋር የምትመለከቷቸው ማለት ነው በምስሉ እና ምን አሉ እሳቸው? እንግዳ ሲመጣ እቤታችሁ እግሩን አጥባችሁ ጠጡት፣ እግር ያጠባችሁበትን ውሃ ጠጡት እያሉ እየተናገሩ ነው። እስኪ አዳምጠነው እንመለስ። እንዲሁም ደግሞ ለዚህ አሳማኝ ምላሽ ከራሳቸው መጽሐፍ ቅዱስም ተጣቅሶ የተብራራ ነገር አለና እስቲ አዳምጠነው እንመለስ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። እናም የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ አዑዙ ቢላህ ወገኖች፣ የእውነት የእግር እጣቢ ትጠጣላችሁ? የምትጠጡ ከሆነ የምር በጣም ብዙ ነገር መማር ይቀራችኋል። ስለ ንጽህና ማስተማር አለብን ማለት ነው። ሲቀጥል እውነት ትልቁ የአምላካችሁ ስራ የሰው እግር እጣቢ መጠጣት ነበር? ምን አይነት አምላክ ነው? የማይሰማ ጉድ የለም። ግን እያዘንኩ ቢሆንም መጽሐፋችሁ እጣቢ እንድትጠጡ እንደሚያዛችሁ ላሳያችሁ። መጽሐፈ ስንክሳር እንደዚህ ይላል። ዘወርሃ ሐምሌ ላይ ክብር ይገባውና ጌታችን ኢየሱስ ክርስቶስም ያየው ዘንድ የተገባ ሆኖ ነበር። ጌታችንም ብዙ ጊዜ ይገለጥለት ነበር፣ ከእርሱ ጋር ይናገር ነበር። እርሱም እግሩን አጥቦ እጣቢውን ይጠጣው ነበር። በአንዲትም ቀን የመድኃኒታችን እግሮቹን አጥቦ ግማሹን ጠጥቶ ግማሹ ለደቀ መዛሙርቱ እንዲጠጣ ተወለት ይላል። ስለዚህ መጽሐፎቻቸው እንደሚያሳዩት ቄሶቹም መምህሮቹም እጣቢ ይጠጡ ነበርና፣ ግን ምን አይነት መግማማት ነው? እውነት ከሆነ ከዚህ በላይ መግማማት አለ? ወሰላሙ አለይኩም።
እንደተመለከታችሁት ነው እንግዲህ ያሳዝናል። በዚህን ያክል መውረድ ያው ከራሳቸው መጽሐፍ እንደተናገሩ ነው። አሁን ወንድሜ ኢምራንም የተናገረው ወይም ደግሞ ከራሳቸው መጽሐፍ ቅዱስ ያሳያቸው ማለት ነው። በጣም የሚገርም ነው ወላሂ አጃኢብ ነው። እንግዲህ አስቡት እስቲ ቤታችሁ የመጣውን እንግዳ የማታውቁትም እንግዳ ሊሆን ይችላል። እግሩን አጥባችሁ ጠጡት፣ ወይም ከመጠጣት አልፋችሁ ደግሞ ቤታችሁ እንደ ጸበል ተጠቀሙት አይነት ነገር። እግሩን ስላጠብን እኛ የእሱን በረከት እናገኛለን? ምን አይነት ነገር ነው ይሄ? ከእንደዚህ አይነት ነገር አላህ ይጠብቀን። ሂዳያኑን አልተወፈቃችሁ አላህ ሂዳያውን ይስጣችሁ ማለት ወዳለው። ወደ ቀጣዩ ቪዲዮ እናልፋለን። ቀጣዩ ቪዲዮ ምንድነው? ኮሜዲያን ያሲኑ መቼስ በቲክቶክ ዓለም ማታውቁት አላችሁ ብዬ አልገምትም። የተናገረው ንግግር አለ። እሱም ንግግር ምንድነው? እየሞከርኩኝ ነው። ትክክለኛ የኢትዮጵያን ላይፍ የሚያሳይ ነው ብዬ ነው ማስበው። ይህ ኮሜዲያን ያሲኑ በቀልድ አዘል ቁም ነገር ነው የተናገረው። እስኪ በጣም ልቤን ስለነካኝ ነው ላካፍላችሁ የመጣሁት። አብዛኞቻችሁ አይታችሁታል ብዬ አስባለሁ፣ ግን እስኪ አዳምጠነው እንመለስ። ተመልከቱት። ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው። እየሞከርኩ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። እንግዲህ እንደተመለከታችሁት ነው። ሱብሃንአላህ ሁሉም ሰው እየሞከረ ነው በዚህ ሰዓት። ምክንያቱም እጁን አጣጥፎ የተቀመጠ ሰው የለም። ኑሮውም ከባድ እንደሆነ መጠን ያው ሁሉም ሰው እየሞከረ ነው። አንዳንዱ እዚህ ጋር ምን ታዘብኩኝ? ከታዘብኩት መካከል እንገራችሁ፣ ከአከራይ ጋር ያገናኛሉ። ይሄን አከራዩም እኮ እየሞከረ ሊሆን ይችላል፣ ቤተሰቦቹን ሊያስተዳደር ይችላል፣ ቤተሰቦቹን እያስተዳደረ ሊሆን ይችላል እያሉ የሚመጡ ሰዎች አሉ። ልክ ኮሜዲያን ያሲኑን ለመንቀፍ ያክል ማለት ነው። ግን እዚህ ጋር ኮሜዲያን ያሲኑን መንቀፍ ሳይሆን እንደውም እኛ ያለንበትን ህይወት ነው ማገናዘብ ያለብን። ምክንያቱም አከራይን እኔ እዚህ ጋር እየነካው ሳይሆን እዚህ ጋር ስለ አከራይና ተከራይ ብቻ ሳይሆን ቁም ነገር አዘሉ ነገር በቀልድ መልኩ ምንድነው እየሞከርኩኝ ነው። ልክ ቤተሰቦቼን ለማስተዳደር እየጣርኩ ነው። ባለቤቴ ታማለች። ይኸው ልጆቼ የሚበሉት አጥተው የእነሱን መጫወቻ ኮምፒውተር አውጥቼ ልሸጠው ነው እያለ ነው እዚህ ጋር ኮሜዲያን ያሲኑ ማለት ነው። ልክ የማይገናኝ ነገር አንዳንድ ሰው እያገናኘ ነው ብዬ ነው እዚህ ጋር ያመጣሁትና እኛም እየሞከርን ነው፣ ወደፊትም እንሞክራለን። እናንተም ሞክሩ። እጃችሁን አጣጥፋችሁ እንዳትቀመጡ። የሰው እጅ ከማየት መቼም ቢሆን እንዳትከጅሉ። አላህን ብቻ እየለመናችሁ ወደ አላህ ብቻ እየተጣራችሁ ኢንሻአላህ እንሞክራለን። ይሳካልናል ሁሉም ነገር በአላህ ፍቃድ ቢኢዝኒላህ። አላህ ይጠብቀን። ወደ ቀጣይ ቪዲዮ እስኪ እናልፋለን። ቀጣዩ ቪዲዮአችን ደግሞ ምንድነው? ኡስታዝ ካሚል ጣሃ ጓደኛን እንምረጥ፣ አብሶ በረመዳን ወር ጓደኛችንን እንምረጥ ብለው ያነሷት ነገር አለች። እስኪ አዳምጠን እንመለስ። ከመንገድ አዘናግቶ ና ዛሬ ፋይናል ጨዋታ አለ፣ ሻምፒየንስ ሊግ አለ፣ ፕሪሚየር ሊግ አለ ብሎ ለተራዊ እንደተዘጋጀ ይዞ ነጥሎ እዛ ኳስ የሚታይበት ቤት እንደወሰደ አሁንም ለሱ ልትዘጋጅለት ነው። ታዲያ ምን እናድርግ? ጓደኛ እንምረጥ። የረመዳን ጓደኛ እንምረጥ። ቀብራችንን የሚያስተካክልን ጓደኛ እንምረጥ። ጓደኛ ማለት መልካም ከሆነ ከነፍስዬ ይበልጣል። ኢብኑል ቀይም ረሕመቱላሂ ዐለይሂ እንደተናገሩት ሱብሃንአላህ። እንግዲህ እንደተመለከታችሁት ነው ጓደኛን እንምረጥ እያሉ ነው ኡስታዛችን ካሚል ጣሃ። አላህ ረጅም እድሜ ከአፊያ ጋር ይስጣቸው። እውነት ነው፣ ሁሌም የሚናገሩት ነገራቶች ውስጣችንን ሰርስረው ነው የሚገቡት። የእሳቸው ሐዲስ፣ የእሳቸው ንግግር ከቁርአን ከሐዲስ የሚያጠቅሱት ነገር በሙሉ ውስጣችንን ነው የሚያረካን።
ስለዚህ ረመዳን እየደረሰ ነው። ስቲል 13 ቀን አካባቢ ነው የቀረውና አላሁመ በሊግና ረመዳን፣ አላህ ረመዳንን በሰላም ያድርሰን። እንዲሁም ለረመዳን ብቻ ሳይሆን ከረመዳንም በፊት ከረመዳንም በኋላ የአዋዋላችንን ጓደኞቻችንን እንምረጥ። ምክንያቱም ኡስታዛችን እንዳሉት ፋይናል ጌም ቻምፒዮንስ ሊግ፣ ፕሪሚየር ሊግ አለና ብሎ ከተራዊህ ሊያዘናጋ ከሚሞክር ጓደኛ አላህ ይጠብቀን ሁላችንን። ምክንያቱም ኳሱን ኳስ ነው፣ ሰዓት አለው። እንዲሁም ሰላቱም ደግሞ ሰዓት አለው። ማስቀደም ያለብንን መቼስ ሁላችንም እናውቀዋለን። ሰላታችንን ከምንም በላይ እናስቀድመዋለን። ምክንያቱም በሰላታችን ታዘናል። ከእስልምና መሰረቶች መካከል ሁለተኛው ሰላት ነው። ስለዚህ በሰላታችን አደራ። ከእስልምና መሰረቶች መካከል ሰላት ሁለተኛው ነው። ስለዚህ በሰላታችን አደራ፣ ሰላታችሁን አደራ ልል እወዳለሁ። በአዳዲስ ቪዲዮዎች እስከምንገናኝ ድረስ እኔው ከእናንተው ጋር ነቢል ነበርኩኝ። ኢንሻአላህ በአዳዲስ ቪዲዮዎች እከሰታለሁ። ይህንን ቤት ለሁሉም ጓደኞቻችሁ ሼር እያደረጋችሁ አዳርሱ፣ አበረታቱኝ። ከእናንተው ጋር ነቢል ነበርኩኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።